መወለድም ሆነ መሞት በሕግ የተከለከለባት ምድር አለች ብላችሁ ታምኑኝ ይሆን? 4 ወር ሙሉ በጨለማ የምትዋጥ ከሰው ይልቅ የነጭ ድብ የሚበዛባት የዓለም ፍጻሜ የሚሆን የዘር ክምችት የያዘችቷ ሚስጥራዊቷ ሲቫልባር በዚች ደሴት ውስጥ የኢትዮጵያ ኩራት የሆነው ጤፍ ሳይቀር ለምን በበረዶ ካዝና ውስጥ እንደተቀመጠ ያውቃሉ? እንኳን ወደ አድማስ በሰላም መጣችሁ። ዛሬ ደግሞ አድማሳችንን አስፍተን ወደ ሰሜን ዋልታ እንጓዛለን። አይነቱ ልዩ የሆነውን የዛሬውን ዝግጅታችንን እነሆ ጀመርን። በዓለማችን ሰሜናዊ ጫፍ በአርኪቴክቱ ውቅያኖስ እምብርት ላይ ሰው በገዛ ምድሩ እንደ እንግዳ የሚሆንባት አንዲት አስገራሚ ደሴት ትገኛለች። በኖርዌይ አስተዳደር ስር ያለችው ይህች ሲቫልቦርድ የተባለች ምድር በሕግ መውለድም ሆነ መሞት የተከለከለባት ብቸኛዋ የዓለማችን ክፍል ናት። ድርቅና ጨለማ ለባላገር አይለመድም እንደሚባለው ሁሉ ይህች ደሴት ለ4 ወራት ያህል ሙሉ በሙሉ በጨለማ የምትዋጥ በመሆኑ የጭንቀት ደሴት በሚል ቅጽል ስም ትታወቃለች። ጉዞው የሚጀምረው ከኖርዌይ መዲና ኦስሎ ሲሆን ኖርዌይ ዛሬ ካለችበት የእድገት ማማ ላይ ያወጣት ነዳጅ ሀብቷ መገኘቱ ነው። የሚገርመው ግን የሰው ወርቅ አያደምቅም ሳይሆን ይህንን የሀገሪቱን የነዳጅ ሲሳይ መጀመሪያ ያገኘው ፋሩቅ አልቃሲም የተባለው ኢራቃዊ የጂኦሎጂ ባለሙያ መሆኑ ነው። የኖርዌይ ሕዝብም ለዚህ ባለውለታ ዛሬም ድረስ ትልቅ ክብር ይሰጣል። ከኦስሎ ተነስተን ወደ ሰሜን ስናመራ የስፔኗ ፓሪስ የምትባለውና ውበቷ ዓይንን የሚጥለው የትሮምሳ ከተማን እናገኛለን። ትሮምሳ ለሲልቫልባርድ ጉዞ እንደ መሸጋገሪያ በር ብታገለግልም ከዚያ ወዲያ ያለው መንገድ ግን ወደ በረዶው ዓለም የሚወስድ ነው። ወደ ሲቫልባርድ ለመግባት ፓስፖርት ላይ ማተም ቢደረግም ደሴቷ ልዩ የዓለም አቀፍ ስምምነት ስላላት ከየትኛውም የዓለም ክፍል ለሚመጣ ሰው ቪዛ የለኝም የሚል ስጋት የለም። ሆኖም እግሮ መሬቱን እንደረገጠ የሚጠብቁት ትልቁ አደጋ የሰው ሳይሆን የነጭ ዋልታ ድቦች ጥቃት ነው። እዚህ ምድር ላይ የድቦች ቁጥር ከሰው ልጆች ይበልጣል። በመሆኑም ካልተጠነቀቁ አይተርፉም እንደሚባለው ከከተማ ወጣ የሚል ማንኛውም ሰው ለደህንነቱ ሲባል የጦር መሳሪያ እንዲይዝ በሕግ ይገደዳል። በደሴቷ ዋና ከተማ ሎንጊርባይን ውስጥ መኖር ቢቻልም መውለድና መሞት ግን የሰማይ ስባሪ ያክል የራቁ ክልከላዎች ናቸው። አንዲት ነፍሰ ጡር ሴት የመውለጃ ቀኗ ሲቃረብ ሆድ ሲያውቅ ዶሮ ማታ እንዳይሆንባት 1 ወር ሲቀራት በሄሊኮፕተር ወደ ዋናው የኖርዌይ ምድር ትላካለች። ምክንያቱም እዚያ ያለው ሆስፒታል ለድንገተኛ ወሊድ የሚያስፈልግ ቁሳቁስ የለውም። መሞትን በተመለከተ ደግሞ ነገሩ የባሰ ነው። በደሴቲቱ ያለው መሬት ሁልጊዜም በበረዶ የጠነከረ በመሆኑ አስክሬን አይበሰብስም። ይህም አስክሬኑ ውስጥ ያሉ ቫይረሶችና ባክቴሪያዎች ሳይሞቱ ለዘመናት እንዲቆዩ ስለሚያደርግ ከፍተኛ ተላላፊ በሽታ ስጋትም ይፈጥራል። ስለዚህ በጠና የታመሙ ወይም የእድሜ ባለጸጋዎች አፈር ካልበላን ቢሉም እንኳን ሴቷን ለቀው እንዲሄዱ ይደረጋል እንጂ ሞትም መቃብርም አይፈቀድም። በሲቫልባርድ ውስጥ ከሚገኙ አስደናቂ ስፍራዎች መካከል የዓለም የዘር ባንክ የሰው ልጆች ተስፋ ተደርጎ ይወሰዳል። በበረዶ ተራራ ስር በጥልቅ ተቆፍሮ የተሰራው ይህ ዋሻ ሰው ሰራሽም ይሁን በተፈጥሮ አደጋ የዓለም የምግብ ዋስትና ቢናጋ እንደ ቆጥ ላይ ያለ ድስት መጠባበቂያ እንዲሆን የታሰበ ነው። በዚህ በቅዝቃዜ በታጠረ ዋሻ ውስጥ የዓለም የሰብል ዝርያዎች በ18 ዲግሪ ሴልሺየስ ተከማችተው ይገኛሉ። ለአብነትም በሶሪያ ጦርነት ወቅት የሀገሪቱ የዘር ክምችት ሲጠፋ ሳይንቲስቶች ከዚህ ባንክ ዘሮችን ወስደው በሌላ ሀገር መልሰው እንዲተኩ ተደርጓል። ይህም ባንኩ ለአደጋ ጊዜ ደራሽ መሆኑን በተግባር አሳይቷል። በዚህ ዓለም አቀፍ የዘር ካዝና ውስጥ የኢትዮጵያ ድርሻም እጅግ ከፍተኛ ነው። ሀገራችን የበርካታ ዝርያዎች መገኛ በመሆኗ የኢትዮጵያ ኩራት የሆነው ጤፍ እንዲሁም ድርቅንና በሽታን የመቋቋም አቅም ያላቸው ገብስ፣ ስንዴና ማሽላዎችን በናሙናነት ተቀምጠዋል። ይህ ለምን አስፈለገ ቢሉ በሀገራችን ድንገት የጦርነት አደጋ ወይም የሰብል በሽታ ቢከሰትና በሀገር ውስጥ ያለው የዘር ክምችት ቢጠፋ ሳይንቲስቶቻችን ወደ ሲቫልባርድ በመሄድ እነዚህን የእንጀራ መሰረቶቻችንን አውጥተው ዳግም በኢትዮጵያ ምድር ላይ እንዲበቅሉ ለማድረግ ነው። ይህም ለልጅ ልጆቻችን የሚተላለፍ የማይነጥፍ ትልቅ የተፈጥሮ ዋስትና ነው።
በዚህች አስቸጋሪና በበረዶ የተሸፈነች ደሴት ላይ ለመኖር ብቸኛው መስፈርት ስራ መያዝ ወይም ራስን ማስተዳደር መቻል ነው። ምንም እንኳን አካባቢው ጨለማና ብቸኝነት የሚሰማው ቢሆንም የተለያዩ የዓለም ክፍሎች የመጡ ሰዎች እርስ በርስ በመረዳዳት ጎረቤት ከዘመድ ይቀርባል በሚል መንፈስ በሰላም ይኖራሉ። ስቫልባርድ የሰው ልጅ ተፈጥሮን ተቋቁሞ ከፖለቲካ ልዩነት ወጥቶ ለጋራ ህልውናው በአንድነት የሚቆምባት የዓለማችን የመጨረሻዋ አስገራሚ ዳርቻ ናት። የዛሬው ዝግጅታችን ይህንን ይመስል ነበር። ስቫልባርድ የሰው ልጅ ተፈጥሮን ተቋቁሞ ከፖለቲካ ልዩነት ወጥቶ ለወደፊት ህልውናው በጋራ የሚቆምባት አስገራሚ የምድር ዳርቻ መሆኗን ተመልክተናል። የዛሬው ዝግጅታችን ለእናንተ ምን አዲስ ነገር አስተማራችሁ? አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ደግሞ እንዲህ ያሉ መረጃዎችና ትንታኔዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን። የቪዲዮውን ይዘት ከወደዳችሁት ላይክ ማድረጋችሁንና ለወዳጆቻችሁ ሼር ማድረጋችሁን አትርሱ። በሚቀጥለው ፕሮግራም በሌላ አስገራሚ ርዕስ እስከምንገናኝ ድረስ ቸርን ሰንብት።